ነሳው ዛሬ በሰሜን ኢትዮጵያ አካባቢ ያለው ጦርነት ከዚህ ቀደም የነበረበትንና ከዚህ ላይክ ፕሮግራም ስንሰራበት ነበር የነበረው ያንን ስንቃወም ነበር የነበረው አንተም ሐሳቦች ስታጋራ ነበር የነበረው በዚህ ሚዲያ ሌሎችም ሚዲያዎች ላይ እየቀረብክና ያ በፕሪቶሪያ ስምምነት የተኩስ አቁም ስምምነት ተደርጎ ለዘላቂነት የቆየው ምናልባት ከሁለት ዓመት በላይ ቆይቶ ድጋሚ የማገርሸቱ ጉዳይ ሰሞኑን እየተሰማ ነው የሚገኘውና ወደሱ ጉዳይ እንገባለን። በዛም በመጀመሪያው የጦርነት ዙር ጊዜያቶች ያንተን አቋም በደንብ የምናውቀው ነገር ነበር የነበረው ከትግራይ ወገኖች ጎን ሆነ ለነሱም ድምጽ መሆን እንዲሁም ውጭ ሀገር ላይ በማስተባበርና ትግሉን በመብራት ነበር የምትታወቀውና አሁን ደግሞ ሰሞኑን እየተደረገ ባለው ጉዳይ ላይ ያንተ አቋም ለየት ያለ ነው የሚመስለው። ቲፒኤልኤፍ የሚለውን ወይ ደግሞ የምትሉትን ግሩፕ ወይ ደግሞ የፖለቲካ ፓርቲ በመቃወም እንዲሁም ቆሞ የቀረ የሚልን ትችት ቅምር በሌሎች ሚዲያዎች ተጣቀርብ ሰብቻለውና ያቋም ለውጥ ነው የአዲስ ፖለቲካ አሰላለፍ ነው? ካንተን ጀምር እስኪ ከዛ ጀምርና ወደ ቀጣይ ጉዳይ እንገባለን። መልካም። በፖለቲካ ፓርቲ ላይ የሚኖር አመለካከት ያው አይ ቲንክ መብትም ነው መሰለኝ። ስትፈልግ ትደግፋለህ፣ ትክክል ያልሆኑ ነገሮች ስታይ ደግሞ ትቃወማለህ። ስለዚህ ይሄ እንደተጠበቀ ነው። ከትግራይ አንጻር ሲታይ ግን ያው እንደ ሁልጊዜው ከትግራይ ህዝብ ጎን መሆን ያው የማንነት ጉዳይም ነው። እንግዲህ የትግራይ ህብረተሰብ አንድ አካል ነኝ። እንደ ማንኛውም የትግራይ ተወላጅ ህዝቡ መብቶቹ፣ ጥቅሞቹ እንዲከበሩ አስፈላጊውን ሁሉ ማድረግ እንደ በፊቱ አሁንም አለ። ለዛም ይመስለኛል ከውጭ የነበረውን ስንታገል በቆየንበት አቅም ከውስጥ ደግሞ በደሎች ሲኖሩ ያው መታገል ግድ ይላል። ጨቋኙን አይደለም እያየህ የምትታገለው፣ ጭቆናውን ራሱ ነው የምትታገለው። ስለዚህ ከዚህ አንጻር በፊቱ የነበረው የጀኖሳይድ ጦርነት የውጭ ኃይሎች ተባብረው የትግራይ ህዝብ ላይ ሲዘምቱ ያው እነዚህን መመከት ጀኖሳይዱን ማስቆም የግድ ይል ነበርና የህልውናም ጉዳይ ስለሆነ ለእያንዳንዳችን ይህንን አድርገናል። የትግራይ ወዳጅ የሆኑ ወገኖቻችንም ከጎናችን ተሰልፈው ድርሻቸውን ተወጥተዋል ማለት ነው። እንደሚፈለገው በኢትዮጵያ ደረጃ እንደሚፈለገው ያክል አልነበረም። ኦፍኮርስ ፋክት ስርዓቱ የኢትዮጵያን ህብረተሰብ በጥላቻ አሰባስቦ ትግራይ ላይ እንዲዘምት ነው ያደረገው። ነገር ግን የጉዳዩን አስከፊነትና አደገኝነት የተረዱ ሀገራዊ አንድነትና ለወደፊት ዕጣ ፈንታችን በጣም መጥፎ ጠባሳ ይኖረዋል ብለው ያመኑ ከትግራይ ህዝብ ጎን ነበሩ ማለት ነው። ይሄ እንዳለ ሆኖ ከውስጥ ደግሞ ይህንን አቅም ያንን የተባበረ የትግራይ አቅም የሚያዳክም እና ወደ ጭቆና ይሸጋገር ያው በቃ ማለት ግድ ይላል። ኢንፋክት ጀኖሳይድ የማይቀይረው ሰው ካለ በድን መሆን አለበት። ጀኖሳይድ የሚያክል የትግራይ ህዝብ ከጫፍ እስከ ጫፍ ተነቃቅቶ ወዳጆቹን አሰባስቦ መከተው እንጂ ህወሓትማ ባለመዘጋጀቱ እኮ በሁለት ሳምንት ውስጥ ተበታተነ የህወሓት አመራር ቆላተን ወረደ። ስለዚህ አመራር ወድቅ ያለው ሳልዘጋጅ የትግራይን ህዝብ ለጀኖሳይድ አሳልፌ ሰጥቻለሁ ያለ አመራር ነው። ስለዚህ ይህንን አመራር ከጀኖሳይዱ ሰክሰስፉል የሆነ ጀኖሳይዱን የመመከት ፍጻሜ በኋላ የሰላም ስምምነት እድል ፋታ ሲገኝ የውስጥ ውድቀቱንና ብልሽቱን ጭቆናውን መጋፈጥ ግድ ይላል። ከዛ በዘለለ ደግሞ ጀኖሳይዱን ለመመከት የተቋቋመን ተቋም ትግራይ ውስጥ ላለ የተለያየ ሀሳብ ለማፈኛና ለመጨቆኛና ለመበደያ ሲውል የአንድ አካል የአንድ ቡድን ተቀጽላ ወይም ጠበቃ የማድረግ ተቋሙን ማለት ነው ቲዲኤፍን ወደ እንደዛ አይነት ነገር ሲሸጋገር ይሄ ያየ ዝም የሚል ሰው ካለ አይ ቲንክ ጥብቅናውም ወገንተኝነቱም ለአንድ ቡድን እንጂ ለህዝብ አልነበረም ማለት ነው። እኔ ከቡድን በዘለለ ከህዝብ ጎን የመሰለፍ ጉዳይ ነው እና ህወሓትን በመቃወምና በመደገፍ የሚለካ ትግራዋይነት ካለ ኦፍኮርስ አንዳንድ ሰዎች ግር ሊላቸው ይችላል። ግን ከህወሓት ጋር የሚያያይዝ ነገር የለውም። እኔ ብሔሬ ትግራይ እንጂ ህወሓት አይደለም። ጭፍጨፋውም ሲመጣ የትግራይ ህዝብ ላይ ስለሆነ ነው የታገል ነው እንጂ ህወሓት ላይ ለምን ይወርዳል ብለን አይደለም የታገል ነው። ወዳጆቻችንም አንዳንድ በህወሓት ስልጣን በነበረበት ጊዜ በደል የደረሰባቸው ሰዎች እኮ ከትግራይ ህዝብ ጎን የቆሙት
በትግራይ ህዝብ ላይ እየተፈጸመ ነው ይሄ በደል፣ ይሄ ግፍ፣ ይሄ ጀነሳይድ በማለት ነው እንጂ ህወሓትን ለማዳን ብለው አይደለም ከጎናችን የተሰለፉት። ከዚህ አንጻር ሊታይ ይገባል። በነገራችን ላይ ጀነሳይድ ሊያስተምረው እና ሊቀይረው የማይችል ሰው ካለ ያ ሰው በድን ነው ለኔ። ጥሩ እንመጣበታለን፣ በደንብ በዛ ጉዳይ ላይ እናነሳለን። እንግዲህ አሉላ አሁንም በደንብ ወደ አንተው ጋር በደንብ እናደርገውና ይህንን አሁን ካለው ወቅታዊ አንተ ፖለቲካ አቋም ኖርማሊ አንተ እንዳልከው ሰው የፈለገውን ፖለቲካ መደገፍ እና የፈለገውን መቃወም ይችላል። በፈለገው ሰዓትም ደግፎ የፈለገው ሰዓት ላይ መቃወም ይችላል። ይሄ በደንብ ማንም ሰብአዊ መብቱ ስለሆነ ይሄ ማንም ከማንም ሊነጥቀው የሚችለው ጉዳይ አይደለም። በዚህ በደንብ እስማማለሁኝ። ግን ምንድነው የሚያነሱት በርካታ ሰዎች በተለይ አሁን አንተ የምታራምደውን ወይ ደግሞ አሁን የምትቃወመውን አካሄድን ሲመለከቱ ከዚህ ቀደም በቲፒኤልኤፍ ምክንያት ነበር የተነሳው ጦርነት፣ የፌዴራሉ መንግስት እንደዛ ነበር የሚል የነበረው እና ከዚህ ቀደም ቲፒኤልኤፎች እንደውም ጠቅላይ ሚኒስትሩ በፓርላማ ጭምር ቀርበው የተወሰኑ ሰዎችን እኮ የሰጡ ኖሮ ይሄ ጦርነት ሁላ አይመጣም ነበር፣ ዝም ብሎ ብልጽግና ውስጥ ቢቀመጡ ኖሮ ይሄ ሁሉ ጦርነት አይመጣም ነበር የሚል ነገርን ያነሳሉ። ስለዚህ ለዛ ጦርነት ተጠያቂው ቲፒኤልኤፍ ነው የሚል ድምዳሜ ላይ ደርሰሃል ማለት ይቻላል? ጠቅላይ ሚኒስትሩ በሚለው አረዳድ በዛ መንገድ ነው። ከጠቅላይ ሚኒስትሩ ጋር አልስማማም። እንደዛ አይነት ድምዳሜ እኔ ጋር የለም። በትግራይ ህዝብ ላይ ጀነሳይድ የቲፒኤልኤፍ ጉዳይማ በሁለት ሳምንት እኮ ተጠናቀቀ አልኩ ቅድም። በሁለት ሳምንት ውስጥ የቲፒኤልኤፍ አመራር ተበታተነ፣ ቆላ ተንቤን ወረደ። ህዝቡን ምንድን ነው የምትለው ለጨፍጫፊ አሳልፎ በመስጠት ማለት ነው። ሳይዘጋጅ ምንም ዝግጁነት ሳይኖረው አቅም ሳይኖረው ጦርነት ውስጥ ገባ፣ ተበታተነ። በሁለት ሳምንት ውስጥ የፌዴራል ኃይሎች እና አብረውት የተሰለፉ የጭፍጨፋ እና የጀነሳይድ አጋሮቹ መቀለ ገቡ። ከዛ በኋላ ግን ጭፍጨፋው አልቆምም። በግልጽ የታየው ምንድነው? ጉዳዩ ከህወሓት ጋር ሳይሆን ከትግራይ ህዝብ ጋር ነው። ንግግሮቹም ሁሉ ያቸው ለቅስቀሳ ሲውሉ የነበሩ እኮ እነዚህ እየተባለ ይሄ ህዝብ የኢትዮጵያ ህዝብ የመላ ኢትዮጵያ ህዝብ ጠላት ነው እየተባለ በነ አገኘሁ ተሻገር ሲነገር፣ ሌሎችም ማንሳት ይቻላል። ይሄ በመሪዎች ደረጃ ብቻ ሳይሆን ደግሞ በየሚዲያው በየማህበራዊ ሚዲያው ይደረግ የነበረው እነዚህን እናጥፋ ነው፣ ጅብ ከሚበላን ጅብ በልተን እንቀደስ፣ እነዚህ አይነት ነገሮች ነበሩ። አረሞች ናቸው እንደዚህ ነው። በተግባር ደግሞ ከቅስቀሳው በተጨማሪ መሬት ላይ የሆነ የነበረው የ8 ወር ህፃንና የ80 ዓመት አዛውንት ነበር ሲገደል ነበር። እና እነዚህ ህወሓት ስለሆኑ አይደሉም፣ በማንነታቸው ምክንያት ነው። ከትግራይ ውጭ የሚኖረው የትግራይ ተወላጅ ታፍሶ ኮንሰንትሬሽን ካምፕ እንዲገባ የተደረገው ሰዎችም የቀሰቀሱት በትግራይ ላይ እንጂ በህወሓት ላይ አይደለም። እንደገናም መድፈር፣ የትግራይን ሀብትና ንብረት ማውደም፣ መዝረፍ፣ ጭኖ መውሰድ፣ የትግራይን ህዝብ በሙሉ ከበባ ውስጥ በማስገባት 360 ዲግሪ መድኃኒት፣ ምግብ እንዳያገኝ የመሰረታዊ አገልግሎት፣ የቴሌኮም፣ የትራንስፖርት፣ የኢንተርኔት የመሳሰሉት ሁሉ በመዝጋት መብራት ጭምር በመዝጋት አጠቃላይ የመገናኛ አውታሮች ሁሉ በመዝጋት የተደረገን ነገር ህወሓትን አይደለም። ህወሓት ምን እነዚህ አገልግሎቶች ህወሓት አይደለም የሚጠቀምባቸው፣ የትግራይ ህዝብ ነው የሚጠቀምባቸው። ስለዚህ እነዚህ በትግራይ ህዝብ ላይ የተደረጉ የከበባ የጭፍጨፋ ተግባራት እንጂ ህወሓት ላይ ተደረጉ አይደሉም። ግን ይህም እንደተጠበቀ ሆኖ ህወሓትስ በሌላ መንገድ ህወሓትን ማንበርከክ አይቻልም። እሱም እኮ ስህተት ነው ህወሓትን። ነገር ግን እንዳልኩ የህወሓት ጉዳይ ያለቀው በሁለት ሳምንት ነበረ። አመራሩ ተበታተነ፣ ከከተማ ወጣ፣ ሸሸ። ነገር ግን የትግራይ ወጣት ጭፍጨፋው፣ የእህቱ የእናቱ መደፈር እያየ ህሊናው ሊፈቅድለት አልቻለም። በውጭ ሀገር የነበርነው የትግራይ ተወላጆችን ከፍተኛ የሆነ ርብርብ ነው ያደረገው። በዋናነት እኔ በሚዲያውም በዲፕሎማሲውም የሰራው ስራ ታውቀዋለህ። ወጣቱን በተለይ ደግሞ ወደ ትግል እንዲገባ በሚገባ ቀስቅሻለሁ። ያኔ እኮ ወደ ጦርነት ገብቶ እንዲታገል ነበረ እስቀሰቅስ። በእነዚህ ሁሉ ያደረግኳቸው ትግሎች ምንም የሚጸጽተኝ ነገር የለም። ያደረግኩት ንግግርም የሰራሁት ስራም ያልኳቸውም ነገሮች የፈጸምኳቸውም ነገሮች ሀላል ናቸው። በጀነሳይድ ስር አንዳንድ አሁን የትግራይ ተወላጆች ሳይቀሩ እንዲህ ብሎ ነበረ እኮ ይላሉ። ማለት ያኔ ሲከሱን የነበሩ ሰዎች የወረወሩትን የጣሉትን ድንጋይ ለቅመው እኔ ላይ የሚወረውሩ አሉ። ሶ ዋት እንዴ? ጀነሳይድ በሚፈጸምበት ሀገር የፈለገውን ነገር ብትልስ የፈለገውን ነገር ብታደርግስ ሀላል ነው። ሲምፕሊ ልንገርህ፣ ንግግሮችም
መፈክሮችም ጥሪዎችም ከነበሩ ማለት ነው ኢንክሉዲንግ የጦርነት ወደ ጦርነት እንዲገባ የትግራይ ወጣት እንዲታገል አንዳንዶች ከሳለፈው ስተቱ ተማረ አሁን አሻሻለ ምናምን ይላሉ የብልጽግናም ጭምር ነው እንደዛ አይደለም አይ ቲንክ የተግባባን አይመስለኝም አንዳንድ ሰዎች እኮ መደበቅ ሲገባቸው እኮ ነው በድፍረት ትናንት እኮ እንዲህ ስትል ነበር ይሏል ያኔ ምን ሲያደርጉ ነበር እነሱ እንዴ መደበቅ ነው የሚገባቸው ማፈር ነው ያለባቸው ያኔ በጥፍርም በጥርስም እንስሳ እንኳን ታውቃለህ ሞት ሲመጣበት በደመ ነፍስ ራሱን ለመከላከል ሁሉም ነገር ይጠቀማል የሰው ልጅ ደግሞ በጀኖሳይድ ወቅት አለኝ የሚለውን ሁሉ እንዲያውም አልተቻለም እንጂ እኮ ጀኖሳይድ ከመፈጸሙ በፊት ማስቀረት ካልሆነ ደግሞ የዓለምን አቅም ሁሉ አስተባብሮ በመድፈቅ ጀኖሳይድ ፈጻሚዎችን በመበታተን መሳሪያቸውን በመንጠቅ ጥፍራቸውንና ጥርሳቸውን በመንቀል ዜሮ ማስገባት ነው እኮ የሚገባው እኮ ዓለም የሚሰራበት የዓለም አቀፉ ማህበረሰብ የተባበሩት መንግስታት የጀኖሳይድ ኮንቬንሽን ያስቀመጠው እኮ ስለዚህ ራስን የመከላከል ራስን ከፍጹም ጥፋት ለማውጣት የተደረገው ትግል በጣም ምኮራበት ቅንጣት ታክል የጤፍ ነው አይደል ትንሹ ግሬን በዓለማችን ይመስለኛል የጤፍን ታክል የሚጸጽተኝም የምጸጸትበትም ይቅርታ የምጠይቅበትም ነገር ምንም የለም ያኔ ያደረኩት ነገር ኢንፋክት በህይወቴ በጣም ከምኮራበት ለልጆቼም ለልጅ ልጆቼም እድሜና ጤና ሰጥቶኝ ማለት ነው ማስተላልፈው ምኮራበት የክብር ሜዳሊያ ነው ያኔ ያደረኩት ስለዚህ ኮራ ሁሉም ደግሞ ትግራይ ያደረገው እንጂ በቲፒኤልኤፍ ግፍ የደረሰባቸው ሳይቀሩ እኮ ነው የታገሉት ያኔ ተቃዋሚ ድርጅቶች ህወሓትን በምርጫ በሰላማዊ መንገድ ተወዳድረን እንቀይራለን ብለው በትግራይ የሚንቀሳቀሱ ሳይቀሩ እኮ የትግሉ አካል ነው ከሊቅ እስከ ደቂቅ የሚያጠፋን ነገር ሲመጣ ከሊቅ እስከ ደቂቅ ታጥቀህ መታገል ግዴታ ነው ስለዚህ ይሄ አድርጋል ኢቨን ህወሓትም ራሱ በእኔ እምነት አሁንም ትናንትም ህወሓት ችግር የሚሆነው ትግራይ እኔ ነኝ ሲል ነው ከኔ ጋር ጸብ ውስጥ የምንገባው እንጂ እንደ ፓርቲ ምዝገባው ተፈቅዶለት አባላቶቹን አሰባስቦ መሪዎቹን ይዞ እንደ ማንኛውም ፓርቲ በምርጫ በሰላማዊ መንገድ ተወዳድሮ ካሸነፈ መንግስት ይሆናል ከተሸነፈ ደግሞ ተቃዋሚ ፓርቲ ይሆናል ይሄ መብቱን በሌላም ሊገሰስበት አይገባም ባይ ነገር ግን ህወሓት ከቁመናውና ከወርዱ ባለፈ ከቁመቱና ከወርዱ ዘሎ ብሔር ነኝ ካለ እዛ ላይ ነው ችግር የሚሆነው የትግራይ ህዝብ ራሱን ለማዳን ያቋቋማቸው ተቋማት የህወሓት ናቸው ማለት ከጀመረ እዛ ላይ አይ ወራጅ አለ ብያለሁ እኔ በነገራችን ላይ ፕሪቶሪያም ተፈርሞ ብሎ በመካከላቸው በነበረው ሽኩቻም ኢኳሊ ነበር ስተቻቸው የነበረው ጌታቸውን ተች ነበረ ደብረጽዮንም ተች ነበር ከአንተ ጋርም ቀርብ ነበረ በፕሮግራሞች ላይ የቲፒኤልኤፍ መሪዎች ውድቀት ሳነሳ ደብረጽዮን ሊቀመንበር ጌታቸው ምክትል ሆነው እኮ ነው ያኔ ነበሩት አንዳንዶቹ ያስቁኛል የህወሓት ካድሬዎች አሁን ጌታቸው ይሳደቡና እኛንም እዛ ደርበው ይሰድቡናል ምክትል ሊቀመንበራቸው እኮ ነበረ ጌታቸው እኔ እንደዛ ነበረ ግን የማይታለፈው ነገር ግን በዚህ አጋጣሚ አመቱ ሆኖታል ጥር 15 ከኮርና ኮር በላይ የሚባሉ ስብስብ ተሰብስበው በትግራይ ሰራዊት ስም እጃቸውን አውጥተው እኛ ጉባኤ ካደረገው ህወሓት 14ኛ ጉባኤ ካደረገው ህወሓት የደብረጽዮን ህወሓት ጎንነን ያንኑ ነው እውቅና የምንሰጠው ሲሉ ያኔ እኔ ሙሉ ለሙሉ ፍቺውን የፈጸምኩት ያኔ ነው ቲፒኤልኤፍ ከሚባል አካል ጋር ትግል እንጂ ምክንያቱ መሳሪያ ህዝብን ለመጠበቅ የተቋቋመ ተቋም መሳሪያ ያነገተ ኃይል የራስን ስታደርገው ለጭቆና ልታውለው ጭቆና ማዋል ብቻ ሳይሆን ወደ መግደልም የሆነውን በተግባር ያለው በነገራችን ላይ ሰራዊቱ የራሳችሁ ካረጋችሁት በፖለቲካ የማይስማማችሁ ሁሉ ላይ ልተኩሱበት ነው እንዴ ብልጽግና ምን አጠፋ እንዴ ብልጽግና ስለሆነ አይደለም እኮ የምንቃወመው ወይም አብይ አህመድ መሪው ስለሆነ አይደለም ብልጽግና የሀገሪቱን መከላከያ ለጭፍጨፋ ስለሚያውሉ ነው አይደል የምንታገለው ህወሓት ተመሳሳዩ ሲያደርግ ለምንድን ነው ሌሎች ተጋሮችም በለው ሌላውም ኢትዮጵያዊ እሰይ ደግ አደረክ የሚሉበት ምክንያት እኔ አይታየኝም